ጤና ይስጥልኝ። እንደምን አላችሁ? ሰማይና ምድርን ለፈጠረ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በውስጡ ታላቅ ጥበብን ስለያዘው ቅዱስ መጽሐፍ ልበ አምላክ ዳዊት መዝሙረ ዳዊት የጸሎቱ ገቢር ከመዝሙር 5 አንስተን ወደ ላይ እስከ መዝሙር 150 ድረስ የጸሎቱ ገቢር ምን ይመስላል የሚለውን የምንመለከት ይሆናል። እንግዲህ የዳዊት ጸሎት የእግዚአብሔርን ምስጋና ይዞ ከነፍሳችን እስከ አካላዊ ስጋችን እንዲሁም ከመንፈሳዊ በሽታ አልፎም ዕለት በዕለት በምናከናውናቸው ተግባራቶች ላይ ለችግሮቻችን ሁሉ እንዴት ለመፍትሄ እንደምንጠቀምበት በገቢሩ የምናይ ይሆናል። የጥበብ መጀመሪያው እግዚአብሔርን መፍራት ነው። ከመዝሙር 5 ስንነሳ ቃሌ አጽም እግዚኦ ወለቡ ጽራይ ብሎ ይጀምራል። ይሄ ጸሎት በየብስም በባህርም በመንገድም ስትሄዱ እህል ሳትቀምሱ በቅባ ቅዱስ በሜሮን ውሃ ባልነካው ቅቤ በማናቸውም በምትጠቀሙት ቅባት ላይ 7 ጊዜ ደግማችሁ ተቀብታችሁ ጉዞ ብትጀምሩ ከማናቸውም ያልታሰበ አደጋ ከሞት ይጠብቃል። እንደዚሁ ለራስ ምታት በቅቤ 7 ጊዜ ደግማችሁ መቀባት ነው። ይሄ የመዝሙር 5 ገቢር ነው። መዝሙር 6 እግዚኦ በማትከ ትቅዘፈኒ ከሚለው አንስቶ ወትሃው ከጥማት አይኔ እስከሚለው ድረስ አይኑ ለታመመ ጽፈህ አስይዘው በቅቤም 7 ጊዜ ደግመህ ቀባው ይድናል። ደግሞም ለምትፈራው ነገር ሁሉ ከቤት ሳትወጣ ማናቸውም ሽንት ቤት ሳትጠቀም ከሰው ሳትነጋገር የምትፈራውን ሰው ስሙንና የእናቱን ስም እየጠራ 7 ጊዜ ድገም፣ ከሱ ትድናለህ። ይሄ መዝሙር 6 የጸሎቱ ገቢር ነው። መዝሙር 7 እግዚኦ አምላኬ ብከ ተወከልኩ ይትግደፈኒ ብሎ ይጀምራል። አስማት ለተዋለበት የአጋንንት ቁራኛ ለያዘው ሰው ፀሐይ ከማታየው ጉድጓድ ውሃ ቀርተህ ከዕለት ከዕለቱ ሐጽረ መስቀል አርድእትን ባርቶስን 8 ቀን 7 ጊዜ ደግመህ አጥምቀው ለእግዚአብሔር ቸርነት ይድናል። ይህንን ስታደርግ ልጅና ከብት ማናቸውም ሰው ከሌለበት ሜዳ ነው፣ ከቤትም ከመንገድም አይደገምም። እንደዚሁ ባሏ ለጠላት ሴት በቅቤ 7 ጊዜ